ምንድነው ያያት ሄድም እንዴ? ምን ሆነ ነው? ምን ሆነ ነው ያያት ተሻገርም? አንተስ ያያት ተሽከረክረም እንዴ? በመጀመሪያ ደረጃ ይሄ ቦታ ለእግረኛ ቅድሚያ እንደሚሰጠው አታውቅም? ጭራሽ እኔ ልታስተምረኝ ነው? ስማ ይሄኔ እኮ የረባ ቦታ አይደለም የምትሄደው። ዝም ብለው ወልከፍ ያው ሰው ላይ ጦስ ለመሆን ነው። ጦሰኛ የረባ ቦታውን እንኳን ለኔ ተው ስማ ሲያዩ የራስ መኪና ይመስላል። አነዳድ ምን ክላክስ አደራረግ አይድህነት መጮ ብቻ ጩኸት መኪናው ያንተ አይደለም እያልከኝ እንዳይሆን ብቻ 100% ያንተ መኪና እንዳልሆነ ያስታውቃል። ምን ነው እንደው መኪና በክላክስ በሰራ ነዳጅን አርጎት ቁጭ ነበር የሚያደርግ እና ሲስ በምን በባዶ ኪስ እንደተናዘዘ ሰው ባዶ ኪስን ወጥተህ በምን ታዚዛለህ? ናስቲ ና ሲስ እኔ ይኸው ንብረቴን አንጡራ ሀብቴን መኪናዬን ያሳስኩን በይ። አንተ ምን ልታሲዝ ነው ወይስ የምትመካበትን ዜብራ ልታሲዝ ነው? አይዳ ድህነት እኮ መጥፎ ነው። ንብረቴን ትላለህ የሳምቡሳ ዋጋ ይዘህ ስንት ገቡ ግን እነዚህ መኪኖች? እስቲ አሁን እላው ላይ ልክፈልበት። አንዴ ወርደሃል ከመኪናው ተመልሰህ አገባም አይኔ እያየ ምን ያደርግልህና ነው አንተ ይሄን የምትጠይቀው? ምን ልትሆን? አይ ዝም ብለህ ልጆች መጫወቻ ምናምን ይሆነኛል ልትገዛው። ምን ነው እንዳታስብ። ስማ እኛ እኮ በደና ጊዜ ሀብት ሰብስበን ነው። አሁን መኪና መግዛት በጣም ከባድ ነው። ከባድ እንዳታስብ። ማሰብ አይደለም እንዳትመኙ። እውነት በጣም ከባድ ነው። አይ እውነት ነው። እንደዚህ አይነት ትልልቅ መኪኖች መመኘት ራሱ ነውር ነው። በሰው ፊት ነውር ነው። ከባድ ነዳጅ ይበላሉ። አንተ ስማ አፈር ከደሜ በልተህ እንደው መኪናው እንኳን ብትገዛ ነዳጁን አትችለው። ይሄ ነዳጁ ማለት ያልወለድከው ልጅ እንደማሳደግ ባትሞክረው ባታስበው ይሻላል። እኔ ግርም የሚለኝ ግን ቆይ እኛስ እንደው እንቋቋመዋለን እንደው ሀብቱም ስላለን፣ እናንተ እግረኞች ግን ቆይ እንዴት ነው የምትኖሩት? እኔ እንኳን አንዴ ግርም ይለኛል ስለናንተ ሳስብ። እኔም ራሴ ግራ ገብቶኛል በእውነት። ግን ያው እኔም ለቤተሰቦች የሚሆን ትንሽ ምደግመው ማስተዳድርበት ነገር ትንሽ ንብረት እንኳን አይጠፋኝም። ሄዴ ምን ይላል? እንዴት እግረኛ እንዲህ ሲያወራ አያምርበትም። እሺ ስማ የትራንስፖርቷን አጠራቅመ የሆነ ነገር ላይ ለማዋል መስሎኝ በእግሬ ወደዛ ወደዚህ የምትንከላወሰው። ምነው አንተ እንደዚህ ቅንድቤን አበጥሩልኝ ያልክ እልም ያልክ ከካም እንደሆን ካላቅም እንዴ ሜትር ታክሲ አይደል እንደምትሰራው? እና ብሰራስ? ና የጠየከኝን ከፍላለሁ። ና አድርሰኝ። ግባ ሂድ ግባ። እንደወጣ ግባሽ ግባ። እሺ አስነሳዋ እንትን ነው ይሄ ማለት አስነስቼ ምናምን በሜትር ሳይሆን በግምት ነው እንትን የምለው። ግን ገንዘብ ይዛል አይደል? ይኸው በኋላ እዛ ከደረስኩ በኋላ የልጆች አባት ነኝ ምናምን ብትል አልሰማህም። ጃኬትን ነው ማስወልቅ፣ ይኸው ሸሚዝን ማስወልቅ በባዶ ነው የምሰጠው። የነገርህ የት ነው የምትሄደው? አሪቲ የመኪና ኪራይን ታውቀዋለህ? አሪቲ አካባቢ እዛ አካባቢ ነው የምሄደው። ምን ነው ግን ደነገጥክ? ፊትህ ደስ አይልም። አይ ችግር የለም 300 ብር ትከፍላለህ። ኧረ ችግር የለም እከፍልሃለሁ። ልጆች አሉ እከፍልሃለሁ። ይኸኛው ምን አጣደፈህ? ሂድ ወደፊት አልኩህ። ለስራ አይደል እንደ ወጣህ? እሱማ ስራ እንዳይበዛብህ ብዬ ነው ገንዘቡ። እዚህ ጋር ይበቃኛል። እዚህ ጋር ማለት ጠጋ እዚህ ጋር ይሄ ድርጅት ነው። ጠጋ ድርጅት በር ላይ መቆም አይቻልም። ድርጅት በር ላይ መቆም አይቻልም። እዚህ ጋር ውረድ። ይኸው ደረስን አይደል? ሂሳብ አምጣ። እኔ የምልህ ምን ነው አሪቲ መኪና ክራይ የሚለውን ቦታ ስታይ ፈራ? ምን ነው እዚህ አካባቢ መቆም እንደዚህ ቸገረ? ኧረ እኔ አልፈራውም። ስራ ስላለኝ አዙሬ ልመለስ ብዬ ነው። ሂሳብ ውስጥ እንጂ ለምን የምትጨቃጨቀኝ? ሰጣለሁ፣ ችግር የለም። ግን በድርጅት መኪና ሜትር ታክሲ መስራት ይቻላል እንዴ? ሰውዬ ስለምን ድርጅት ስለምን ሜትር ታክሲ ነው የምታወራው? እኔ ስራ አለብኝ እንዳንተ ቦዘኔ አይደለሁም። ብሩን ስጠኝና ልሂድ እኮ ነው የምልህ። ወይ ልብስ ላስወልቅህ? ኧረ ችግር የለም፣ ባታስወልቀኝም ምን የራሴ ፈቅጄ እሰጥሃለሁ። ቅድም የሆነ ስልክ ተደውሎልህ ነበር አይደል? መጨረሻው 44 ሄድለት ብሎ የላከህ ሰውዬ እኔ ጋር ነው የላከህ። ይሄ የምታየው የመኪና ማከራያ የኔ ነው። ተበላው። ይሄ ድርጅት ያንተ ነው? አዎ የኔና የኔ።
አሁን 300 ብርህን ከኔ መልቀቂያውን ደግሞ ከድርጅቱ መተሰ አሁን ቁልፍ ነው። ይሄ ሜትር ታክሲ አይሰራበትም። ወይኔ 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 ልጆች አባት እስቲ ተወኝ፣ በተራ አልቅስ እስቲ እየየበል። ኧረ በእናትህ አላወኩም እኮ አለቃ፣ አንተ ልክ ነህ። ምን እንመጣለን? እሺ በቃ አሁን አወቅህ። በቃ ይሄ ጉሊት አይደለም። እሺ ይሄ የምታያቸው መኪኖች ብራንድ ናቸው። በጣም በመኪና ነው አዛለ ያልከኝ